በ1703 ዓመተ ምህረት በአጼ እስጢዮስ ዘመነ መንግስት እንደተመሰረተች የሚነገርላት መካነ ስብዓት ልደታ ለማርያም ቤተክርስቲያን እድሜ ጠገብና ከ44ቱ መካከል ልደታ ትጠቀሳለች። ቤተክርስቲያኗ በአጼ እስጢዮስ ዘመነ መንግስት መስረት እንጂ በእነ ተክለ ሃይማኖትና በእነ አጼ ዋካፋ ግንባታው እንደተጠናቀቀ የታሪክ ድርሳናት ያነሳሉ። በተለያየ የዕደ ጥበብ ሙያ የተሰማሩ ቁጥራቸው ከ150 በላይ የነበሩ ደብተራዎች በሽመና፣ በብረት አቅላጭ እንዲሁም በሸክላ ስራ የተሰማሩ እንደነበሩ መረዳት ችለናል። ቤተክርስቲያኗ በድሮች ፈርሳ እንደነበር መምህሩ ይናገራሉ። በቤተክርስቲያኗ አጥር ዙሪያ 12 ወይራና አንድ ጽድ እንደሚገኝና 12 ወይራዎች የ12ቱ ሐዋርያ ምሳሌ እንደሆነና አንዱ ጽድ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ተምሳሌት እንደሆነም ይነገራል። አራት አይና መምህር ኤስድሮስ ለመጀመሪያ ጊዜ ወንበር ዘርግተው ያስተማሩበት ቦታ ልደታ እንደነበር አገልጋዮቹ ይናገራሉ። ጽላቷ የመጣችው ከሰሜን አካባቢ ሲሆን አሁን ከምትገኝበት ቦታ ወደ ሌላ ቦታ ይዘው ለመሄድ በጉዞ ላይ እያሉ ሰዓቱ ስለመሸ እዛው ያድራሉ። ጧት ይዘው ለመሄድ ሲሞክሩ ፈቃደኛ ስላልነበረች ቦታውን ንጉሱ ከባላባቱ በመግዛት እዛው እንደተመሰረተች ታሪክ ይነግረናል። ስለ ቤተክርስቲያኗ መመስረት የቤተክርስቲያኗ አገልጋይ የሆኑት መምህር አባ ገብረ ኢየሱስ ለጠየቅናቸው ጥያቄ የሚከተለውን ምላሽ ሰጥተውናል። በተጨማሪም ስለ 12 ወይራዎችና ስለ አንዱ ጽድ ዲያቆን ተስፋዬ እንዲህ አስቃኝቶናል። አብራችሁን ቆዩ። ሰራ እንደገና ፈረሰ። ከዛ ቀጥሎ አሁንም ያ የፈረሰው እንደገና የሀገሬው ሕዝብ ተሰብስቦ ሰራት። ከዛ በኋላ ያቺ የተሰራችው ናቸው። ስለዚህ አንድ የመጀመሪያው ከዛ ቀጥሎ የፈረሰ ሁለት ሶስት አራተኛው ለዛ የቀድሞውን ስርዓት ለማሳየት ኮመዲሲ ይባላል። ይሄ ያ ኮመዲሲው ቀድሞ የመጀመሪያው የተሰራው ነው። ይሄ 316 ነው አካባቢ እድሜ ያስቆጠረ ቆመዲሲ ነው የሚባለው። አሁን ኮለመን ተብሎ የተተካው ማለት ነው። ቀድሞ ቆመዲሲ ነው የሚባለው፣ አሁን ላይ ግን ኮለመን ተብሎ የተተካው ነውና ይሄ ለማሳያ ምሳሌ በዚህ ልክ ይታያል ማለት ነው። ይሄ ቆመዲሲ ተብሎ ይታያል። ግራዎች አሉ። አንድ ጽዳላ 13 ትልልቅ እነኚህ የተባሉ እጽዋቶች አሉ። ምክንያቱም እነዚህ ወይራዎች ከሌሎች እጽዋት የተመረጡበት ምክንያት በጽናታቸው ረጅም ቆይታ ስለሚቆዩ ጽኑ ስለሆኑ በዛ ምክንያት እንደገና ደግሞ ከወይራ ዘይትም ስለሚዘጋጅ በዛ መሰረትም ሂደው ያን ታሪክም እያጠኑ በዚህ መሰረት ጽኑ የሆነ እንጨት ስለሆነ ጽኑ የሆነ እጽዋት ስለሆኑ ከዛ አንፃር 12 ወይራዎች በ12 ሐዋርያት ምሳሌ አንዱ ጥዱ ያው ነው ተዛካቢ አሁን ደርቋል፣ ግን ግማሽ እንትኑ እርጥብ እንደሆነ ነው ያለው።
ዞሮ እዛ ኮብሉ ሲሰራ እንትኑ ስሩ ስለተነካ ነው የደረቀው። ወደዚህ በኩል ያለው በግማሽ እርጥበት አለው በግማሽ ደረቅ ነውና ዞሮ ያን ያክል ይሄ 316 ዓመተ ምህረት የእድሜ ጠገብ እጽዋቶች ናቸው። እነዚህ እጽዋቶች የእድሜ ጠገብ እጽዋቶች ናቸው። ሌሎች እጽዋቶችም አሉ። እነዚህ አሁኖች ናቸው። እሺ እንግዲህ እንደምታዩት የመካነ ስብሐት ልደታ ለማርያም ቤተክርስቲያን በመምህራችን በመምህር ገብረ ኢየሱስ ከዚህ በፊት በተነገረው መሰረት በቤተክርስቲያናችን ውስጥ 12 ወይራ አንድ ጽድ አለ። ከ12 ወይራዎች አንዱ ይሄ ነው። እንግዲህ ብዙዎቹ ወይራዎች በእድሜም ቤተክርስቲያኑም ሲሰራ የተቆረጡም በእድሜም በእርጅና ምክንያትም የጠፋሉ። ካልጠፉት ውስጥ ግን አንዱ የምናየው ወይራ ይሄ እንደምታዩት ይሄ ወይራ ነው። እንግዲህ በቤተክርስቲያኗ መምህራችን መምህር ገብረ ኢየሱስ እንዳሉት 12 ወይራ አንድ ጽድ አለ። 12 ወይራ የ12 ሐዋርያት ምሳሌ ሲሆን አንዱ ጽድ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው ማለት ነው። ከዛ ሲቀጥል እንዳሳየዋችሁ ያንኛው ወይራ አንደኛው ወይራ ነው። ሁለተኛው ወይራ ደግሞ ይሄ ነው። እንግዲህ እንደዚህ ያን ያሉትን ወይራዎች በእድሜም እነዚህ ናቸው። በእድሜና በእርጅናና ቤተክርስቲያኗ ስትሰራ የተቆረጡ ወይራዎች አሉ። ሁለተኛው ወይራ ነው። አሁን ደግሞ ወደ ሶስተኛው ወይራ እንሄዳለን። ሶስተኛው ወይራ ይሄ ነው። እንዳልኳችሁ ሁለት ወይራዎች እዛ አይተናል። ሶስተኛው ወይራ ይሄ ነው። ከዚህ ወይራ በኋላ ደግሞ እዚህ አንድ ወይራ ነበረ። በቤተክርስቲያኗ በመሰራት ምክንያት የተቆረጠ ወይራ አለ። አራተኛው ወይራ። ስለዚህ አሁን ቀጥታ ደግሞ ወደ አምስተኛው ወይራ እንሄዳለን። 4 ወይራዎች አይተናል። እዚህ አንደኛው ወይራ ቤተክርስቲያኗ ስትሰራ የተቆረጠ ወይራ ነው ማለት ነው። እሺ አምስተኛው ወይራ እዛ ሳይቻችኋለሁ። ስድስተኛው ወይራ ይሄ ነው። ከ12 ወይራዎች አንዱ ስድስተኛው እዚህ ነው። ሰባተኛው ወይራ እዛ አለ። እዛ ቤተክርስቲያኗ ስትሰራ የተቆረጠ ወይራ ነው። ሰባተኛው ወይራ እዚህ ግቢ አጠቃላይ 7 ወይራዎች አሉ። ከዚህ ውጭ ደግሞ 5 ወይራዎችና አንድ ጽድ አለ። እሱን ደግሞ ተከታትለን እናያለን። ያው 7 ወይራዎች ውስጥ ላይ አይተናል። 8ኛው ወይራ ይሄ ነው። ያው እንደሰማችሁት እዚህ በፊት መምህራችን መምህር ገብረ ኢየሱስ እንደነገሯችሁ 12 ወይራዎች 12 ወይራ 8ኛው ወይራ ይሄ ነው። ከውስጥ 7 ወይራዎች አይተናል። ከውጭ 3 ወይራዎች 5 ወይራዎች እና አንድ ጽድ እናያለን። ያው ቅድም እንዳልኳችሁ 12 ወይራዎች 12 ሐዋርያት ምሳሌ ነው። አንዱ ጽድ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ቤተክርስቲያኗ ላይ 12 ወይራና አንድ ጽድ አለ ማለት ነው። እሺ ከ13ኛው ወይም 12ቷ ወይራ አይተናል።
13ኛው ደግሞ ይሄ ጽድ ነው። ጽዱ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። 12ቱ ጽዶችን እያየን ነው። 8ኛ ደርሰናል። ጽዱ አንደኛው ጽድ ይሄ ነው። ግማሹ የደረቀ ነው፣ ግማሹ አለ። ግን እንደ ምሳሌ የክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው ማለት ነው። ይሄ አንደኛው ጽድ ቤተክርስቲያኗ ላይ ያለው ጽድ ይሄ ነው። 9ኛው ጽዳችን ይሄ ነው። ከ12ቱ ጽድ አንዱ 9ኛው ጽድ ይሄ ነው። ቅድም ያየናቸው 7 ውስጥ 2 አሁን አይተናል። 9ኛው ጽድ ይሄ ነው። ከ12ቱ ጽዶች 9ኛ ጽድ ማለት ይሄ ነው ማለት ነው። ከ12ቱ ወይራዎቻችን 10ኛው ወይራችን ይሄ ነው። ያው እንግዲህ 10ና 9ኙን 7ቱ ውስጥ ላይ ያየናቸው አሁን ከውጭ 3ኛ ወይራችን ነው። ከ12ቱ ወይራዎች ማለት ነው። ይሄ ነው 10ኛ ወይራችን ማለት ነው። አስራ አንደኛው ወይራችን ይሄ ነው። አንድ ወይራ ይቀረናል። 11ኛው ወይራችን ይሄ ነው። ከውስጥ 7 አይተናል። ውጭ ላይ 4 ያየነው ማለት ነው። ይሄ 11ኛው ወይራችን ነው። እንግዲህ 12ኛው እና የመጨረሻው ወይራችን ደግሞ በቀጣይ እናየዋለን። እሺ እንግዲህ የመጨረሻው ወይራችን ይሄ ነው። መጨረሻው 12ኛው ወይራችን ነው። እንግዲህ 12 ሐዋርያት ምሳሌ ነው። ጽዱን አይተናል። ወይራውን ይሄ 12 ወይራ ነው። እንግዲህ የመጨረሻው እዚህ ላይ አንድ ትልቅ ታምር የተሰራበት ነው። ይሄ እንደምታዩት የአፄ ዩስጦስ ያሰሩት ቤተክርስቲያን አድርሽኝ ይጠጣበት የነበረው አድርሽኝ ይደረግበት የነበረው ነው። አሁን የጉባኤ ቤት ነው። ጉባኤ ቤቱ ቅዳሴ ከውዳሴ ማርያም ጀምሮ እስከ ሰዓታቱ የሚማርበት ዲያቆናት ብዙ ጊዜ ዲያቆናት የሚፈሩበት እዚህ ነው። እዚህ እየተማሩ ነው ዲያቆናት የሚፈሩትና ይኸው የቅዳሴ ቤት ተብሎ ብዙ መታሰቢያ ያሉት በሳቸው ስለሆኑ የቅዳሴ ቤት ቋቁሞ ቅዳሴ መምህሩም አሉ ደቀ መዛሙርቱም አሉ እየተካሄደበት ያለው ማለት ነው። ያው ይሄ እንደምትመለከቱት የቅዳሴ ቤቱ ነው። የቅዳሴ ቤት ጉባኤ ነው። ብዙ ደቀ መዛሙርት አሉ። ከ50 በላይ ደቀ መዛሙርት አሉ። መምህርም አሉ። ከምንባብ ጀምሮ እስከ ሰዓታቱ ዲያቆኑ የሚፈራበት እዚህ ነው እና በተቻለን አቅም የቤተ ክርስቲያንን ደቀ መዛሙርት መርዳት ማገዝ በምንችለው አቅም እየመጣን እንድንረዳቸው ነው። ይሄ የመካነ ስብሐት ልደታ ለማርያም የቅዳሴ ቤት ትምህርት ቤት ነው። ያው ከ50 በላይ ተማሪዎች አሉ። የቅዳሴ ቤት ማለት ይሄ ነው። አዳራሿ ነች።